ዳጣ ስለ እናቷ ሁሉንም ነገር አወቀች። አበጌም የሰላምን ስልክ በመጎርጎር ከማን እንዳረገዘችው ሰላም የልጇ አባት ማን እንደሆነ ደረሰችበት። ወይዘሮ ማርታም አበጌና ናታን እንዲጋቡ ወሰነች። በቃ ወስኛለሁ፣ ከዚህ በኋላ አቶ ቴዲም ማወቅ አለበት ከኛ ጋርም ዝምድነት ስለሚፈልግ በዚህ በኋላ መጋባት ነው ያለባቸው በማለት ላይ ትገኛለች። አቶ ደረጀ ግራ ገብቶታል። በቃ የሚይዘው ነገር አጥቷል። እኔ እኮ ትዳሬ እንዲፈርስ አልፈልግም። ማርታ ይሄን ከሰማሽ አንድ ቀን አታርም። በቃ ትዳሩ ከአንድ ቀን በላይ አይቆይም። በዛውም ጸጥ ልትል ትችላለች እያለ እየተጨነቀ ነበረ። የፈራው ነገር የደረሰ ይመስላል። ሰላምም ስለ ልጇ አባት ዳጣ ስጠይቃት ይሄ በእኔና በአምላኬ መሀል የሚቀር ነው፣ ስለዚህ በሰዎች ዘንድ የሚነገር አይደለም በማለት እንግዲህ ስቅስቅ ብላ እያለቀሰች ትገኛለች። ወይዘሮ ማርታም ከዳጣና ከአበጌ ማንን ምርጥ ሴት እንደሆነ ማንኛቸው ጥሩ ሴት እንደሆኑ ማንኛቸውንም እንደሚወድ እያፋጠጠች ትገኛለች። እሱም ግራ ተጋብቷል። በጣም ተጨንቋል። እንዴት ነው ልጇን እማማላት እንዴት ነው ሲየመላት በማለት ላይ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ተወዳጁን ድራማ ዳጣ ክፍል 23ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ወይዘሮ ማርታ ራሷን ስታወድቃለች ማለት ነው። ምክንያቱም አበጌ የልጁ አባት ማን እንደሆነ ሁሉንም ነገር ደርሳበታለች። እኔ መቼም አርፌ እንደማልቀመጥ ታውቂያለሽ። ስለዚህ ስልኳን በመውሰድ የልጁ አባት ማን እንደሆነ ደርሼበታለሁ በማለት እንግዲህ ማርታም ማመን አቅቷታል። ራሷንም መቋቋም ስላቃታት ራሷን ስታወድቃለች ማለት ነው። ዳጣም እንግዲህ ስለ እናቴ ንገረኝ በማለት አባቷን እያስጨነቀች ነው የምትገኘው አቶ ደረጀን። አቶ ደረጀም እባክሽ ተይኝ፣ እባክሽ ልጄ ታገሺ በማለት ቢጠይቃትም እሷ ግን እናቴ እኔን ነው ሆይ የምትመስለው? እናቴ እኔን ነው የምትመስለው ወይስ እኔ ነኝ እሷን የምመስለው? በህይወት አለች የለችም? በማለት እንግዲህ በጥያቄ ስታፋጥጠው እሱም ደግሞ እናትሽ በህይወት አለች ሰፕራይዝም አደርግሻለሁ ብሏታል። ወደ መጨረሻ የምነግራችሁ የሚሆነው ሰፕራይዝ ተደርጋለች ማለት ነው። እሷም እናትሽ በህይወት አለች ስላት ራሷን መቋቋም ስላቃታት አቅፋ ወይኔ ያባዬ ምንድን ነው ማደርገው በማለት እንግዲህ በደስታ ፍንድቅድቅ ብላ ነው የምትገኘው። አበጌ አርፋ እየተቀመጠች አይደለም። ሰላምን ሄዳ የልጅሽ አባት ማን ነው? ምንድን ነው? ለምንስ ነው ለኛ ማታስተዋውቂን? አማቻችን ማወቅ ይኖርብናል በማለት ስጠይቃት እሷ ግን ሰላም ምን ሆነሻል አበጌ? ቆይ አንቺ ምንስ ተነካ? ምንድን ነው ማወቅ የምትፈልጊው? ምንስ ነው የሚጠቅምሽ ስትላት እሷ ግን ጠቀመኝም አልጠቀመኝም የማወቅ ግዴታ አለብን። ስለዚህ ከማን እንዳረገሽው ማን እንደሆነ አባቱ ማወቅ ይኖርብናል እያለች ትገኛለች። ሰላምም አንቺ ብትደበደቢ የፈለገ ነገር እንኳን ቢሆንብሽ የምትስተካከይ ሰው አይደለሽም በማለት ላይ ትገኛለች። ናታንም ግራ ገብቶታል። በቃ የሚያደርገው ነገር አጥቷል። ምክንያቱም አሁን ላይ ዳጣ ከሱ ጋር እየሆነች አይደለም፣ እየቀረበችው አይደለም፣ ልታየውን ፈቃደኛ እየሆነች አይደለም። እሱም ደግሞ የሚያደርገው ነገር ግራ ስለገባው ዳጣዬ ውጭ እንውጣ፣ የሆነ ነገር ልጋብዝሽ ነው፣ የሆነ ነገር ላሳይሽ ፈልጋለሁ፣ ስለዚህ ውጭ ወጥተን መዝናናት አለብን፣ እንውጣ፣ የምገዛው ቃል ላይ በማለት እንግዲህ እየነገራት እያለ ድንገትም አበጌ የፍቅር መቀስ መታለች ማለት ነው። እንግዲህ ዳጣ ምን ብለዋለች? እንዴ ሚስትህን ልታስወግረኝ ነው እንዴ? ሚስትህ ብትሰማና ብታይ እኮ ያልቅልኛል፣ ያኔ መጨረሻ ይሆናል በማለት ስጠይቀው እሱም ሁለተኛ ሚስቴ እንዳትይ፣ ሚስት የሚባል ነገር የለም፣ በጭራሽ ይህን ቃል ከአንቺ መስማት አልፈልግም ብሏታል ማለት ነው። እሷ ግን እየቀለደች ከሸርህ አታድነኝም ስትል እንግዲህ ድንገት አበጌ መታለች። ቆይ ምንድን ነው? የት ነው የምትሄዱት? ምንድን ነው ስታወሩ የነበረ በማለት በጥያቄ ስታፋጠጥ ናታንም በሉ ደህና ዋሉ ብሎ ተነስቶ ሄዷል ማለት ነው። እንግዲህ ወይዘሮ ማርታ ለአቶ ደረጀ ምን ብለዋለች ከዚህ በፊት ናታንና አበጌን ማጋባት አለብን፣ የግድ እነሱ ሁለቱ ልናጋባቸው ይገባል። ምክንያቱም ደግሞ አበጌ ጸባዩ የሚስተካከለው ናታንን ስታገባ ነው። ምክንያቱም አሁን ላይ እንደዚህ የምትነጫነጨው ጸባዩ የተቀየረው ስላፈቀረች ነው። ፍቅር ይዟታል። ሁለቱም እልም ያለ ፍቅር ውስጥ ናቸው። በጣም ትወደዋለች። የእሱን እርግጠኛ ባልሆንም በማለት ትነግረዋለች። እሱም ደግሞ ትዳር በስለው የሚገቡበት እንጂ ትዳር ዝም ብለው ዘው ብለው የሚገቡበት እንዳልሆነ እንደገና ደግሞ ትዕግስትና መረጋጋትን እንደሚጠይቅ
ለምሳሌ ወንድየው ውጭ አምሽቶ ቢመጣ ከሴት ጋር ሆኖ ነው መጠጥ እየጠጣ ነው ብላ የምታስብ ሴት ሳይሆን ምን ችግር ገጠመው፣ ምን ገጠመው፣ የሆነው ነገርስ ምንድን ነው ብላ የምትጠይቅ የበሰለች ሴት ካልሆነች ትዳሩ ከአንድ ቀን በላይ አይቆይም በማለት ሲነግራት፣ እሷ ግን በሀሳቡ ልትስማማ አልቻለችም። ዳጣም ሰላምን እንግዲህ ቆየ ልጅሽ አባት ግን ጥሎሽ ጠፍቶ ነው እንዴ ክዶሽ ነው እንዴ ብላ ስጠይቃት፣ ስለ ልጅሽ ደግሞ ስጠይቅሽ ማለት ስለ ልጅሽ አባት ስጠይቅ ሁልጊዜ ታለቅሻለች እና ችግሩ ምንድን ነው? ምንድን ነው የተፈጠረው ነገር ስትላት፣ ይሄ የቀን ስህተት ነው፣ በስህተት የተፈጠረ ነገር ነው፣ ለዛ ነው ልነግርሽ የማልችለው ብላታለች ማለት ነው። ቆይ እኔ ፈልጌ ነው ሆን ብዬ ነው በቃ ደስ እያለኝ ነው አላልሽም ነበር ስትላት፣ አዎ እኔማ ሆን ብዬ ነው እሱ ነው በስህተት እንጂ እኔማ ሆን ብዬ በቃ በእኔና በአምላኬ የሚኖር ነገር ነው። ስለዚህ ደስ ብሎኝ ያደረኩት ነገር ነው እና ደግሞ ይህም ማድረጌም መቼም ቢሆን ሊጸጸተኝ አይችልም ብላለች። መቼም ቢሆን ነገር ግን መጀመሪያ ላይ እንግዲህ ከአቶ ደረጀ ጋር ያሳለፉትን ታሪክ እያስታወሰች ነበረ። እሱ በመጠጥ ተነሳስቶ እሱ ምንም የሚያውቀው ነገር የለም። ምክንያቱም በሰዓቱ ወይዘሮ ማርታ ከሀገር ውጭ ስለነበረች እንደገና ደግሞ ሰላም የምትታየው እንደ ወይዘሮ ማርታ ሆና ስለነበረ በዚህ ምንም የተሳሳተው ነገር የለም። እውነት ለመናገር በአሁኑ ምንም ያጠፋው ጥፋት አለ ብዬ አላስብም። ነገር ግን ይሄ ትዳሩን ሊያድንለት አይችልም። ይሄ ምክንያት ትዳሩን ማዳን ወይ ደግሞ ወይዘሮ ማርታን የሚያሳምናት ነገር አይደለም። በጣም ፈርቷል አቶ ደረጀ። ይህን ሰላም ወይዘሮ ማርታ ካወቀች በቃ ትዳሩ ከአንድ ቀን በላይ አይቆይም ብሏል። ለዳጣ ማለት ነው። እንግዲህ ዳጣ ስታስቸግረው ምን ነበር ያላት? አንዲት እርግብ አለች። ያቺ እርግብ ደግሞ ልጇ ታለቅስባታለች እርቧት። ምግቡን ለማምጣት ደግሞ ምግቡ ላይ ወጥመድ ተጠምዷል። ስለዚህ አንቺ ብትሆኝ ምን ታደርጊያለሽ? እስኪ አንቺ ፈረጂ በማለት ጠይቋት ነበረ። እሷም እንዴ ምግቡን አምታ ወጥመድ ውስጥ እናትየዋ ገብታ እናትየዋም ከምትሞት ልጅየዋን በራብ ከምትሞት ስለዚህ ምግቡን ባታመጣ ይሻላል በማለት ስትመልስለት፣ አየሽ እኔ የገባሁበት ችግር ልክ እንደዚህ ነው። በቃ አንቺ ማለት ልጅቷ ነሽ፣ እኔ ማለት ደግሞ እናትየዋ ነኝ፣ ምግቡ ደግሞ ማርታ ናት ብሏል ማለት ነው። ማርታ ሁሉን ነገር ካወቀች ምናልባትም ጸጥ ልትል ትችላለች ብሎ ነበረ። ነገር ግን የፈራው ነገር በስተመጨረሻ ላይ ደርሷል ማለት ነው። አበጌ እንግዲህ አርፋ መቀመጥ ስላልቻለች ምንድን ነው ያደረገችው? ውሃን እንደምንም ብለሽ አልቅሰሽ የሰላምን ስልክ ተቀበይ ሂጂ አምጪልኝ ብላት ነበረ ማለት ነው። እንግዲህ ስልኩን እንዲመጣላት የፈለገችው ስልኳን ጠልፋ ሁሉም ነገር ስለ ልጇ አባት ማወቅ ሚስጥሩን ማወቅ ነበር የፈለገችው። ስልክ እንዴት ነው የሚጠለፈው እያለች እየደወለች ነበረ። ውሃም እንግዲህ ሰላምን ስልክሽን ስጭኝ ብላ በምጠይቃት ሰዓት ለምን ፈለግሽው? ለምንሽ ነው ደግሞ አንቺ ስልክ አለ አይደለም እንዴ ለምን ያደርግልሻል ብላ ስጠይቃት፣ ውሃ ግን እንደ ስሟ ውሃ እና የዋህ ትሁት ስለሆነች እንግዲህ እኔ አይደለም የፈለጉት አበጊ አምጪ ብላኝ ነው ብላለች ማለት ነው። ስለዚህ ከዚህ በፊት እንግዲህ የዳጣን ስልክ አምጪልኝ ሂደሽ ተቀብለሽ ይዘሽ ነይ በማለት እንግዲህ ባታሩን ክፈችልኝ ብላ ከናታን ጋር የፍቅር ጥያቄዎችን እያቀረበች እና ዳጣንና ከኔና ከዳጣ ማለትም ከኔና ከአበጌ ማንን ነው የምትወደው በማለት እንግዲህ ብዙ ነገሮችን አወታታው ነበረ ናታንን ማለት ነው። አሁን ላይ ደግሞ የሰላምን ስልክ እንደዛ ማድረግ ነበር የፈለገችው። ስልኩን ጠልፋ የልጁ አባት ማን ነው፣ ምንድን ነው፣ ከማን ጋር ነው የምታወራ የሚለውን ነገር ማወቅ ነበር የፈለገችው። በቃ አበጌ ተደብድባለች፣ ተገርፋለች፣ ብዙ ነገር ሆናለች፣ ተመክራለች። ግን ደግሞ አበጌ የምትመለስ ሰው አይደለች። በቃ ግግም ያለ ድርቅ ያለ በቅናት ግብግብ ያለ ነገር ነው ያላት። እናም ሰላምም ሂጂ ውጪ ብላ ሰዳታለች ማለት ነው። እንግዲህ አቶ ደረጀ በጣም ከመጨናነቁ የተነሳ በቃ ዳጣን ቃል አስገብቷታል። ሁለተኛ ስለ እናትሽ እንዳትጠይቂ፣ በቃ እኔ ሰፕራይዝ አደርግሻለሁ፣ ሁሉንም ነገር አሳይሻለሁ፣ በቃ ትንሽ ጊዜ ብቻ ታገሺ። ምክንያቱም እኔ ትዳሬን በጣም ነው የምወደው፣ ትዳሬን በጣም ነው የማከብረው፣ ልጆችም ህይወቴ ናችሁ፣ በጣም ነው የምሳሳላችሁ፣ አንቺንም ደግሞ ልክ እንደ ውሃ ነው የምወደሽ ሲላት፣ ቆይ ትዳርህን የምትወድ ከሆነ ትዳርህን የምታከብር ከሆነ እንዴት ነኝ እኔ የተወለድኩት? እንዴት ነው እኔ የተፈጠርኩት? ሲላት እንግዲህ እናቴን የተሳሳተችው ወይስ ደግሞ አንተን የተሳሳትከው በማለት እንግዲህ ጥያቄዋን መጠየቅ አላቆመችም። ምክንያቱም የዘመናት ህልሟ እናቷን አባቷን እንዲሁም ሙሉ ቤተሰቦቿን ማግኘት ነው። አሁን ላይ ዳጣ እናቷን አላገኘችም። ስለዚህ እናቷን ስላላገኘች በጥያቄ እያፋጠጠች ነው የምትገኘው።
እናቴም እኔ ነው የምትመስለው? እኔ ነኝ ወይስ እሷን የምመስለው? እናቴ ግን በህይወት አለች የለችም የሚለው ጥያቄ መመለስ ትፈልጋለች እንዲመለስላት። አቶ ደረጀም እናትሽ በህይወት አለች ግን ደግሞ ልትረጋጊ ይገባል ሲላትም እሷንም ራሷን መቆጣጠር አቅቷታል። ምክንያቱም በቃ በደስታ ዋጥ ብላ የምታደርገውን ነገር ነው ያጣችው ማለት ነው። እና ግን ጥያቄዋን ቀጥላለች። ቆይ ግን እንደዚህም ትዳርን የምትወድና ትዳርን የምታከብር ከሆነ ለምንድን ነው እኔን የወለድከኝ? እንዴት ነው እኔ የተወለድኩት? እንዴት ነው እኔ የመጣሁት ብላ ስጠይቀው እሱ ግን ያ በስተት ነበረ፣ በስተት ነው የሆነ ነገር ነው ያ ግንኙነታችን ነው እንጂ ስተት የነበረ አንቺ ስተት አይደለሽም፣ አንቺን በጣም ነው የምወድሽ ብሏታል ማለት ነው። ስለዚህ እናቴ ነኝ የተሳሳተችው ወይስ ደግሞ አንተ ነህ ስትለው እኔ ነኝ የተሳሳትኩ ብሏል ማለት ነው። እንግዲህ ራሱን እንደ ጥፋተኛ እያየ ነው የሚገኘው። ከዚህ በፊት እንግዲህ ራሱ እንደተሳሳተ ዳጣ ስትወለድ ራሱ ተሳስቶ እንደገና ደግሞ ወንድምየው ወስዶ እንደጣለበት ዳጣን ማለት ነው። ያው ትዳሩን ለማትረፍ ሲባል ወንድሙ እሱ ምንም የሚያውቀው ታሪክ እንደሌለ ወንድሙ ደግሞ ትዳሩን ለማዳን ሲል ጎዳና ላይ እንደጣላት እንግዲህ ከዚህ በፊት ተናግሮ ነበረ አቶ ደረጀ። ወይዘሮ ማርታም እንግዲህ ከናታን ጋር በመሄድ ናታንን የሆነ ነገር ላማክር ፈልጌ ነበረ። እኔ የምልህ ግን አሁን ኔክስት ይር ትምህርትን ትጨርሳለህ፣ ሁሉ ነገር ያልቃል። ስለዚህ ህልም ምንድን ነው ብላ በጠየቀችው ሰዓት እሱም ደግሞ ህልሜ የኔ ህልም እንደሚሞት ሰው ሆኖ መኖር ነው እና ደግሞ አባቴ የሚያስደስተውን የሚወደውን ነገር ማድረግ ነው ብሎ ሲነግራት እሷም አንዲት ሴት የማታውቃትን ሴት አባት አምቶ አግባቢልህ ታገባለህ ወይ በማለት ነበር የጀመረችው። እሱም አባቴ ለእኔ የምትጠቅመኝን ሴት እኔን የሚጎዳኝን ነገር ስለማያመጣ ምንም ጥያቄ የለውም እቀበለዋለሁ አባቴ እኮ ነው ብሏታል ማለት ነው። እንግዲህ ከዚህ በፊት የናታን አባት ምን ብሎ ነበረ? ሁለቱ ልጆቻችንን ልናጋባቸው ይገባል፣ ቤተሰቦቻችሁን እፈልገዋለሁ፣ ከእናንተ ጋር መዋዋድ ቤተሰብ መሆን እፈልጋለሁ ብሎ በነገረው ጊዜ አቶ ደረጀ ምንድን ነበር ያለው? አይ እነሱ እኮ ህፃናት አይደሉም፣ አሁን ላይ ጨርሰውት ሊሆን ይችላል። እነሱ ሌላ ዓለም ውስጥ ነው የሚሆኑት፣ ሌላ ሪሌሽንሽፕ ሊኖራቸው ይችላል። እና ደግሞ እነሱ ከተዋደዱና ከተፋቀሩ እኛ መንገዱን በጣም ደስ ይለናል ሲለው፣ አይ ልጆቻችን ከእኛ ፍቃድ አይወጡም፣ ስለዚህ እኛ አግቡ የምንላቸውን ሴት ያገባሉ። በቃ ናታን አግባ የምለውን ሴት ያገባል፣ ምንም ችግር የለበትም፣ ልጄ ታዛዥ ነው ብሏል ማለት ነው። አዎ አቶ ደረጀም እንግዲህ በሰዓቱ ያለው ከናታን ውስጥ እኮ የሆነ ትልቅዬ ሰው አለ፣ በቃ አለም ኑሮ ኑሮ እየጨረሰ አለም ደግሞ በቀኝ አለ በደንብ የሚያስተውል ብሎ ነበረ ማለት ነው። እንግዲህ በዚህ ምክንያትም ወይዘሮ ማርታ ፈገግ ብላ በጣም ደስ ብሏታል ማለት ነው። ምክንያቱም አሁን ላይ ዳጣም ቢፈልጋትም ባይፈልጋትም ከአበጌ ጋር አብሮ ይሆናል ብላ ስላሰበች። ነገር ግን አቶ ደረጀ ምን ብሏት ነበረ? ልጆቹን እንደዚህ እያልሽ አታነሳሻቸው። አሁን ላይ አበጌ ትዳር አይደለም የሚያስፈልጋት መስተካከል ነው። በቃ ትክክለኛ ሰው መሆን አለባት። በቃ የትዳርን መስፈርት የምታሟላ ሴት መሆን አለባት። ከዛ ውጭ ግን አብሮት የሚኖር ሰው በፍጹም አይኖርም። እሷን የሚያገባት ምን አይነት ወንድ ነው? በቃ እንደው ጸባዩ ከኛ ጋር ያልተስማማች ትዳር ላይ ይዛ ትስማማለች ብሎ ማሰብ ቅዠት ነው። እሷን ትዳር እንድትይዝ መገፋፋት ሳይሆን እሷን ለማስተካከል መጣር ነው ያለብን በማለት ነግሯት ነበረ። እሷ ግን ልጇ እንድታገባ ከናታን ጋር እንድትሆን ያላት ጉጉት ምን ብላለች? ከዳጣ ጋር መሆኗን በፍጹም አልወደድኩትም ብላለች። በነገራችን ላይ አንዳንዴ ለራሳችሁ ሲሆን ደስ የሚላችሁ ለሰው ሲሆን ደግሞ በጣም የሚከፋችሁ እንደዚህ አይነት ሰዎች መሆን የለብንም ብዬ አስባለሁ። ምክንያቱም እሱ ከወደዳት ዳጣም ደግሞ ከወደደችው አብረው ቢሆኑ ምን ችግር አለው? አበጌ በጣም ባለጌ ልጅ ናት። በቅናት ግብግብ የምትል ልጅ ናት። በቃ ዳጣ ከዛ ቤት ከመጣች ጀምሮ ከዛ በፊት አድርጋው የማታውቀውን አክት ነው እያደረገች ያለ። በግድ በቃ ናታን እሷ ጋር እንዲሆን ናታን ዳጣን እንዲመለከት አትፈልግም። እንዲሁም ዳጣ አሁን ላይ በቃ አንገቷን ደፍታ ነው የተቀመጠችው። በቃ እኔ የዘመናት ጥያቄ አለኝ፣ ጥያቄ እንዲመለስ ፈልጋለሁ በማለት እንግዲህ ሰላምን ብለዋለች። አሁን ላይ ዳጣ ስለ ፍቅር ምንም የምታውቀው ነገር የለም። አንተ ብቻ ቅረባት፣ አንተ ብቻ
ነገሮችን እንድታስተውልና እንድትገነዘብ አድርጋት፣ አንተ ተረዳት ብለው ነበረ። ምክንያቱም ዳጣ አሁን ላይ ስለ ፍቅር የምታስብበት ሰዓት ስላልሆነ፣ ወይዘሮ ማርታ ግን አሁን ላይ ዳጣና ናታን የሚያደርጉት ነገር ምንም ደስ እያለኝ አይደለም፣ ምንም አልተዋጠልኝም ስትለው፣ አቶ ደረጀ ግን ዳጣ እንደዚህ አይነት ነገር አታስብም እና ደግሞ ናታን እንደ ወንድማቸው ነው፣ በቃ ሁሉንም እንደ እህቶቹ ነው የሚያያቸው ብሎ ሲነግራት፣ እሷ ግን የስጋ ወንድም ካልሆነ እንደ እህት የሚባል ነገር የለም፣ እንደዛ ለምን ብሎ ያያቸዋል ብላ ለአቶ ደረጀ ነግረዋለች ማለት ነው። እውነት ለመናገር አረመኔውና ጨካኙ ዝናም እንግዲህ ሴቶችን የሚሸጠው ዝና ውሃንና ምጥንን ላገኛችሁ ፈልጋለሁ፣ ድራማ አሰራችኋለሁ፣ ፊልም ትሰራላችሁ፣ እንደገና ደግሞ ሞዴሊስት ትሆናላችሁ በማለት እንግዲህ ሁለቱ ህጻናት ልብ ስለሌላቸው ውሃም ልብ የላትም እንዲሁም ምጥን ያው ናቸው ተያይዘው ሁለቱም ያው ስለሆኑ ዝና ደግሞ ሴቶችን የሚሸጥ እንግዲህ ህጻናትን ሴቶችን ለባለ ሀብት የሚሸጥ ሰው ስለሆነ ዝና እንግዲህ ሊያገኛቸው ፈልጓል። መኪናውን ራቅ አድርጎ አቁሞ እንግዲህ ከቀጠራቸው ቦታ ሶክ ሶክ እያሉ በመሄድ ላይ ነበሩ። ነገር ግን ድንገት ዳጣ መታለች ማለት ነው። ዳጣም እንደዚህ ልንሰራ ነው ብለው በነገሯት ሰዓት ማን ነው ሰውየው? ምንድን ነው? የትስ ነው የምትሄዱት? በማለት በጥያቄ ስታፋጥጣቸው ምጥንም እንዳትናገሪ ዳጣ ትቆጣናለች፣ ትበላናለች ብላት ነበረ። ነገር ግን በስተመጨረሻ ውሃ ሚስጥር ምንም ተብሎ ነገር ስለማትደብቅ ነግራታለች ማለት ነው። በሚሄዱበት ሰዓት ግን ያልጠበቅ ነገር ነው የገጠማት ማለት ነው። ቆሞ የነበረው መኪና የዝና ነው ማለት ነው። እሷም ዝናን ባየች ጊዜ እንዲህ ዝና፣ ቆይ እናንተ ምን አይነት ሰው ጋር እንደተገናኛቸው አውቋቸዋል? ተመለሱ ተመለሱ በማለት እንግዲህ እነሱን መልሳቸዋለች ማለት ነው። ዳጣም ወይኔ በቃ አለቀልኝ፣ ዝናም እዚህ መጣ፣ በቃ እነዚህንም አገኛቸው፣ በቃ ይቺ ልጅማ ሊገላት ነው፣ ምንድን ነው ማደርገው አሁን? ቆይ እንኳን ሁሉም ሰው ነው የሚያጭበረብራት፣ ሁሉም ሰው ነው የሚያታልላት። ቆይ ምንድን ነው ማድረግ አለብኝ አሁን? ለአባቷስ ምን ብዬ ነው የምነግራት? ደግሞ አባቷ ከሱ ይህን አውሬ ሰውዬ ጋር ቢገናኝ ደግሞ አባቴን ሊገለው ይችላል ብላ እየተጨነቀች ነው የምትገኘው። ውሃ አሁን ላይ ምንም የምታውቀው ነገር የለም። ትምህርት ቤት ስትሄድ ያልሆነ ፎቶ ያልሆነ ጉሩፕ ውስጥ በቃ ጋጥ ወጥ የሆኑ ነገሮችን እንድትሰራ ተማሪዎች ስጧታል። በቃ ለሁሉም ነው የምትታለለው ውሃ። አበጌም የሰላምን ስልክ ኩሽና ስታገኘው ስልኳን መበርበር ጀምራለች። ስልኳን ስትጎረጉር ግን ከአቶ ደረጀ ስልክ ውጪ ሌላ የማንም ስልክ እንደሌለ ደርሳበታለች። በቃ ልጁ አባቴ ነው ማለት ነው። ልጁ በቃ አባቴ ነው። አባቴን እንዴት አድርጋ ታልላው ነው? አባቴ እንዴት ነው የተሳሳተው? ቆይ እኔን ደብድቦኛል አይደል? ስለዚህ ጉዱንም አወጣዋለሁ፣ ለሚስቱ ሁሉንም ነገር መናገር አለብኝ በማለት ላይ ትገኛለች። ወይዘሮ ማርታም ናታንን እያስጨነቀሽ ነው የምትገኘው። ቆይ ከአበጌና ከዳጣ ማን ነው ምርጥ ሴት ብለህ የምታስበው አንተ? ለአንተ ምርጡ ሰው ማን ነው በማለት ትጠይቀዋለች። እሱም ደግሞ ግራ ገብቶታል። ቆይ አሁን እንዴት ብዬ ነው ዳጣ ነው መወዳት? ዳጣ ናት ምርጥ ሴት ምላት? ቆይ አሁን እንዴት ነው ልጇን ለእናትየዋ ማማላት? ምንድን ነው ማድረግ ያለብኝ? ይሄንማ እያወቅኩ አላስከፋትም፣ ምክንያቱም እሷ ምን እንደምትፈልግ አውቃለሁ። ቆይ ማየን ማስቀየም የለብኝም በማለት እንግዲህ አበጌ እኮ ጸባይዋን ትንሽዬ ጸባይዋን ብታስተካክል ምርጥ ሴት ናት ሲላት እሷን በጣም ደስ ብሏታል። አዎ ይችን ትንሽዬ ጸባይዋን ካስተካከለች በጣም ቆንጆ ሴት እኮ ናት፣ በጣም ምርጥ ሴት ናት በማለት እንግዲህ በጣም በፈገግታ ደስ ብሏታል ማለት ነው። እንግዲህ ልጄ ወዷታል፣ ናታን አበጌን ወዷታል ብለን የምታስቡ ግን እሱ አይደለም መውደድ ይቅርና ለሴከንድ አብሯት መሆን እራሱ አይፈልግም። እሱ የሚወደው የሚያፈቅረው ዳጣን ነው። ዳጣም እንዲሁ ትወደዋለች። ዳጣ ግን እየራቀችው ያለ ከአበጌ ንትርክ ለመራቅ ነው። በቃ የአበጌ ነገር ሰልችቷታል፣ አምቅቶላታል። በቃ አሁን ላይ አበጌ ምንም አርፋ አትቀመጥም። በሆነው ባልሆነው ነው የምትነጫነጨው። ቤት ውስጥም ያልሆነ ልብስ ነው የምትለብሰው። በቃ ናታንን ለማሳብ የማታደርገው። አቶ ደረጀም አበጌ ለምን ጸባዩ እንደተቀየረ ለምን እንደዚህ እንደምትሆን ዳጣም ከዛ ቤት ማየት እንደማትፈልግ ዳጣ እንድትወጣላት ለምን እንደምትፈልግ ሁሉን ነገር አውቋል አሁን ላይ ማለት ነው። ስለዚህ አበጌ እንደዚህ የምትሆነው በናታን ምክንያት ነው፣ ናታን ከዚህ ቤት መሆኑ ነው ብሏል ማለት ነው። በቀጣይ ፓርት እንግዲህ ሊሆን የሚችለው ነገር አቶ ደረጀ ናታንን ከዛ ቤት ውጣ ብሎ እንደሚያስወጣው በጣም እርግጠኛ ነኝ። ምክንያቱም
ቤቱ እየተበጠበጠ ቤቱ እየታመሰ እንደሆነ እንደገና ደግሞ ልጆቹ እንደማይደራደር ልጆቹ በጣም እንደሚወድ ሁሉንም ነገር እንግዲህ ለዳጣ ነግሯታል ማለት ነው። በዚህም ምክንያት እንግዲህ ናታን ከዛ ቤት የሚወጣ ይመስለኛል በቀጣይ እንግዲህ አበጌም አርፋ ስለማትቀመጥ ስልኩን በመጎርጎር ስታዩ የአባቷ ስልክ ብቻ ነው። ለእናቷ ደግሞ እንግዲህ መታ ሰላምን እኮ ከማን እንዳረገዘች ልጁ የማን እንደሆነ አወቅኩት፣ መቼም እኔ አንቺ ልጅ አርፌ እንደማልቀመጥ ነግሬሽ ነበረ ብላታለች ማለት ነው። ነገር ግን ወይዘሮ ማርታ በጣም ፈርታና ደንግጣ ስለነበር ቤቱን የሚያውክ ነገር ከሆነ ቤተሰቡን የሚመጠብት ነገር እንድትነግርኝ አልፈልግም፣ መስማት አልፈልግም ብላለች። አይ እማዬ፣ ይህማ ያንቺ ጉዳይ እኮ ነው፣ መስማት አለብሽ፣ ማወቅ አለብሽ በማለት እንግዲህ እየነገረቻት ትገኛለች። አቶ ደረጀ በጣም ፈርቷል። በቃ አሁን ሲፈራው የነበረ ስጋቱ አሁን የተፈጸመ ይመስላል። ወይዘሮ ማርታም እሺ ምንድን ነው ያየሽው የኔ ጉድ ምንድን ነው እስኪ ንገረኝ ስትላት ያረገዘችው ሰላም ከአባቴ ነው። ስልኳን ኩሽና አግኝቼው ስልኳን እየጎረጎርኩ ነበረ። ስለዚህ የልጇ አባት አባቴ ነው በማለት ስትነግራት ወይዘሮ ማርታም አንቺ የተረገምሽ ደግሞ ብለሽ ይህን አመጣሽብኝ። አረ ቆይ አንቺ ግን ምን ላድርግሽ? ምን ባረግሽ ነው የሚሻለኝ? በማለት እንግዲህ ደንግጣለች። በቃ እየተርበተበተች ነው። የምትይዘው ነገር አታለች። እንግዲህ አበጌም እናቴ ያልሽኝ ነገር ነው ያደረግኩት፣ ምክንያቱም ከዚህ በፊት የምትፈልጊውን ነገር እንዳታቆሚ ብለሽ ነበረ ብላታለች ማለት ነው። ምን አለበት ትምህርትሽን እንደዚህ ምጭር አድርገሽ ብትማሪ፣ ትምህርትሽ ላይ እንደዚህ እንደ ሙጫ ብትጣበቂ ምን አለበት ብላት ነበረ። ነገር ግን አሁን ላይ ወይዘሮ ማርታ እየተንቀጠቀጠች ነው። ማመን አቅቷታል። ቆይ እንዴት ነው የምሆነው? ቆይ አሁን ማንን ነው ማመን ያለብኝ? ቆይ አንቺ ግን ምን ባረግሽ ነው የሚሻለኝ? አንቺንማ መውለድ አልነበረብኝም፣ መፈጠር አልነበረብሽም በማለት ላይ ትገኛለች። እስኪ የእናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ቤተሰብ በቀጣይ ምን የሚፈጠር ይመስላችኋል? አቶ ደረጀስ ምን የሚመልስ ይመስላችኋል? አሁን ሁሉንም ነገር አውቃለች ወይዘሮ ማርታ። ቤተሰቦች እስኪ የተሰማችሁን ነገር በኮሜንት ሴክሽን ላይ እንዳልኳችሁ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ስለምታበረታቱኝ በድጋሚ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስከምንገናኝ ድረስ መልካም ቆይታ መልካም ጊዜ ይሁንላችሁ። ባይ ባይ ቤተሰብ።